ነጣሽ ሲሉኝ እሺ አልኩኝና በዚህኛው ስልክ አስገባኝ ብዬ ገባው። በትልቁ አደረገኝ። ሙሽሮቹን ሰላም አልኩኝ፣ ሚዜ ሰላም አልኩኝ። ጥሩ ምኞቴን ስገልጽ ማሪና አርቲስቶች ሁሉ ሳሪ ሲሉ ቆዩ። በኋላ ማሪ ያ ሁሉ ሁካታ ጭፈራ የነበረ ጊዜ ሙሽሯን እኔ በደንብ አላየሁኝም። የኔ ውድ የኔ ቆንጆ እንኳን አገባሽ ምናምን ብዬ አልኩኝ። ማሪ ይሄ ተያይዞ እንዲህ የሚባል ዘፈን ሲመጣ ኬክ ለቆረሳ ሲመጣ ወደ ሙሽራዋ ላስጠጋው ብሎ ተስፊሽ ሲያስጠጋ ልብሱ ላይ ድረስ የለም፣ ያኔ ተቀዷል። ከዛ አሁን እዛውኛ አላማም፣ ምክንያቱም አላማም እዛውኝ አንደኛ ሊያስወጡኝ ይችላሉ፣ ሁለተኛ አርቲስት የተሰበሰበው ውዴ አያልኩና መሲን አየት ሳረገው ባላየ ላለማለፍ አልቻልኩም። ታውቂያለሽ ወዲያውኑ ንግር ነው የማደርገው። መሲ አልኳት፣ መሲ ሀበሻው ወይ ስትለኝ አሁን ሰርጉ ይለፍ ብጥብጥ እንዳናነሳ ከሰርጉ ከወጣን በኋላ እናማለን አልኳት። ቬሎ ያኔ ቀዳዳ ነው ላይ ድረስ ማህተቧን አደነኩኝ። በጣም ነው የሚያምረው ማህተቧ፣ ያደረገችው ቆንጆ ነው ብዬ አደነኩኝ። ማሪ የለም ባዶ ነው። ከዚህ ከፊት ለፊት ነው ላ ከጎን ክፍት ነው እንዳለ ተቀዷል። ውዴ ከዛ እዛ አላማም ሰርገኛ ፊት በክብር አልተጠራም። መርፌ የሌለበት እናቴቱስ ቢሆን ያዝ አድርገው ሰፋ ያደረጉትም እንዴ ማሬ እዚህ ድረስ ተሸክቷል። የለም ቬሎ የለም። እንደዚህ ብትልማ ብትን ነው የሚለው። ከዛ ሰው ፊት አላማም እነ ተስፊሽ ፊት አላማም ብዬ አርቲስቶቹን ተተዋውቄ ሳሪ ያሉ ማሪ ኧረ አርቲስት ያቀኛል። እግዚኦ ረጁ ወይ ዴደሽ ደህና ነሽ? እንደው አርቲስቱ ሁሉ ኧረ ታቆኛላችሁ ስል አዎ እንደው ጉድ ደግሞ የልጅ ኮሜንታተር ሳሪ ዝም በይ ይላሉ። ለምንድን ነው ዝም የምለው? እንደ የገባውን ላሽቃብጥ አይደል እንዴ? እንድታወቅ አይደል እንዴ የገባሁት? ዝም በይ። ለዝምታ ለምን እገባለሁ? በቤቴ ስንት ሚሊየን ሰው ይዤ የምንቀሳቀስ ሴትዮ ዝም በይ። ለምንድን ነው ዝም የምለው? አንደኛ እኔ የገባሁት የጎንደር ጭፈራ አለ ብዬ ነው። ልክ እኔ ስገባ በትልቁ ሰው ደከመን አለ ተስፍሽ። እንዴ ለምን ይደክማቸዋል? ጨፍሩ እንጂ። አይ በቃን እንዴ እኔ ስገባ አዎ አሁን ሊጨፍሩ ነው። ምንድን ነው የሚጨፍሩት ስል ማሬ ይሄ እኔ ደግሞ አልወድም ማሬ። ይሄ ጎንደር ወሎ እንደዚህ በቃ ሽክም ካልሆነ በስተቀር ማሬ ይሄ ተያይዞ አልወድም ሆነ ያምርካሽ ጊዜ ቢሆን አንቺን ክፉ አይንካሽ። የዘፈኑ ርዝመት ረጁ እሱ ለሚከፈተው ሲል ተስፍሽ በቃ አመሰግናለሁ ብዬ ወረድኩ ማሬ። እኔ ደግሞ እንደዛ የሚያየሁት እኮ እንዴት ብዬ ነው አሁን እዛ ቁጭ ብዬ ሰው እንትኗን ማማ ሙሽራዋን ማሬ አመስግኜ ሙሽራይቱ ፊት እንደ ወይኔ በቃ እንደዚህ ተግባባን እኮ። ጨዋቱ ነው። በጣም ወዳቸዋለሁ ምናምን ብዬ አደነኩኝ። እና ቬሎች ተቀዷል ብዬ እዛ አላማም ወጥቼ እኔ ከመሲ ጋር ሄድበታለሁ ብዬ እንትን አልኩኝ። ምክንያቱም ተቀዶ ነበር ቬሎ እውነትም ለመናገር። አይ አጠገቧ ብንኖር በመርፌና በክር ጠቅ አድርገን ሰፋ እናደርገዋለን። ምን ችግር አለ? ማሪ በጣም ተቀዷል። የሚሰፋም አይነት አይመስለኝ ሳስበው። ኦኬ ይሄ ኮሜንት ስንቴ እያሳሳተኝ ነው ብሎክ ላደርግሽ። ማህተማማ ውድ ያምራል። ማህተማማ በጣም ያምራል። ማህተማን አይቼ እኮ አደነኩኝ። ማህተማን አይቼ የኔ ውድ የኔ ማር በጣም ጎበዝ ብዬ አደነኩኝ። ከዛ ሌሎቹ ማልል ብዬ ሳሪ አፍሽን ዝጊ። አሁን በዚህ በሰርግ ማል ሌሎቹ ማህተማቸውን ያወልቃሉ ልትይ አትችይም። ተሰብሰቢ። ልክ እንትንሽ ተጠርተሽ እንዲርሽ አረግሹ እንዲ ብዬ ሳልጠራ ሰው ሰርግ ሄድኩኝ። ደግሞ አሁን እዚህ ቤት አቧራ ላስነሳ እንዲ ብዬ ሰርጉ ላይ ማሬ ስንት ሺህ ሰው መሰለሽ ሲያየ ነበረው። አፍሽን ዝጊ ብዬ እሱን ወረድ ብዬ ሳልጨረስ ተስፍሽ ቁጭ አሉና ቆይ ሙሽሮቹ ሊደንሱ ነው ብሎ ስንሄድ ማሪ ይሄ የለም። ሳማት አይደለ ደግሞ እኔ ማሪ እንደዛ አይነት ነገር ብልግና ላይ አልወድም። ደስ አይለኝም። እንደው ደስ አይለኝም። ሳማት አይደል ላ ማሪ እኔ አላየሁም። ምን የወጣው ውዴ ሚስማት ሰዓት ወጣሽ ግልጭጭ ሳረጋት ወጣሽ። ላ ማሪ እንደዛ የለም። ገና እጅ ለእጅ ተያይዘው እንትን ሲሉ የለም። ወይ ማሪ ተሳሳሙትን አላየሽማ? ላ ማሪ ገና እንደዚህ የሚል ሙዚቃ ሲከፈት በቃ እኔ አልወድም። እንዴም አልወደውም። አልቦጨኩም ውዴ፣ አልተናገርኩም። የዛን ቀን እኔ እዛ ቡኜ ምንም አልተናገርኩም። መሲጋ ምንድነው ያልኩት? በኋላ እናማለን። እዚህ አሁን ሰው ፊት አናማም እንዴ? ሰው ሰርግ ላይ አርቲስቱ ሁሉ ተሰብስቦ እንዲልማ
ካላስ በቤት ያማለው ብዬ አላማውም። ግን እስካሁን አሁን የወረጁ ጋማው ቬሎ መቀደዱን ተናገርኩ፣ እናንተም ተናገራችሁ። በስ እኔማ አይቼ ነው ቪዲዮ ሲሳሳማየሽ። አዎ በደህና ቀወጥቻለሁ። ፈጣሪ ይወደኛል። ሲሳሳማየሽ ቪዲዮ እንዲያረጓ እንዲይዟት ከዛ እንዲሰዋለ ከዛ መጥቶ ግልጭጭ አረጋት። ፈጣሪ ትዕግስት ውስጥ ቀርቶ እንኳን ያልነበርኩ ማርያምን ወይኔ አልወድም። በዛ ላይ የአበባ ተይዞ አሁን ሲገባ እንጀፍ እኔ አልወድም ማሪ፣ እኔ አልወድ ደስ አይለኝም አበባ። እንደው አሁን ዱባይ ቀረልን እንጂ ብታይ ወይኔ ረጁ 8 አበባ እኮ ነው የሚይዙት። 8 ሚዜ ይይዝና አይተሻል አበባ እንደዚህ። ወይኔ እኔ አልወድም ደስ አይለኝም። እኔ ደስ አይለኝም። የሰርግሽ ዕለት እንደዛ እንዳታረጊ ረጁ በፈጠረሽ። አበባ ኢዝ ኢምፖርታንት ሲቹዌሽን። ግን ምንድነው የጠረጴዛ አበባ አትያዙ ባያቸው ለሀቢብቲ አበባ ኖት ኢምፖርታንት። እንዴ የማን ነው ኢምፖርታንት ያደረገው? አበባ እጅና እግር በቂ ነው። ካላስ ወይ አንቺ ያዢ 6 ሚዜ አበባ የሚይዘው ለምንድን ነው? አበባ መያዙ ላይ ሳይሆን ችግሩ ሳሪ፣ ችግሩ የጠረጴዛ አበባ መሆኑ ነው። ማይ አበባ ሴም አበባ ጊፍት ጉድ፣ አበባ ዊዛውት ጊፍት ኖ ጉድ ሀቢብቲ። አበባ ጊፍት ኢትስ ቶ ማች ጉድ ኦልሶ አበባ ኤክስፔንስ ኖት ጊፍት ሀቢብቲ። አረም ምንም እኮ አምር ማሬ። ደግሞ እንደዚህ ሲገቡ መጠበቅ እንጂ 8 ሚዜ እስከሚገባ እንደ ሰርገኛው ሁሉ እንደዛ። አረ ወይኔ እኔ ደስ ይሄ የዱባይ ሰርግ ይሄ ነገር ይቅርልን። አንደኛ ሚዜውና ሚዜዋ አው ማሬ ያላችሁ ምጋው ወይ እኔ እንዳረጋሽ ትሙት እንዴ ይቅር። ከፊት ሙሽራዋን አስቀድሙ፣ ከኋላ ተከትላችሁ ግቡ። ምንድነው ሚዜዋና እየተነጣጠላችሁ ይሄ ሰላማዊ ሰልፍ ድምፅ ለማሰማት የሚመስል ነገር ይቅር። ወይ ዳገባን እኮ ማሬ። ደግሞ 8 ሚዜ እኮ ነው የሚደረደረው። 8 ሚዜ 8 እንደው 8 ምን ያደርጋል ጋይስ? አረ በፈጠራችሁ ግቡ፣ ሁላችሁም አንዴ ግቡ። እንደኛ ገና ሰርግ እኮ 2 ነው ምናምን እዚህ ሀገር ሰርግ ተጠርቼ ሄጃለሁ። 2 ሄጃለሁ በቁጥር 2 ምንድነው እንደ ይርበናል እኮ እናንተ አንዳንድ ሆናችሁ እስክትመጡ ጠብቀን፣ ሙሽራዋ እስክትመጣ ጠብቀን፣ ከጠራችሁን ቶሎ እንድንበላ ፍቀዱ።